ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ትራምፕ ከኢራን ጋር እየተነጋገርን ነው፣ በጥሩ መግባባት መንፈስ ላይ ነን ባሉ በሰዓታት ልዩነት ውስጥ ኢራን የእስራኤል ከተሞችን በሚሳኤል ናዳ እናውጣለች። የእስራኤል ዋና ከተማ ቴል አቪቭ እና ሃይፋ ከተሞች በኢራን ተከታታይ ሚሳኤል ናዳዎች ከተናወጡት ከተሞች መካከል ናቸው። በቃ ባካችሁ ተደራደሩ፣ ተነጋገሩ በማለት ወደ ኢራን ባለስልጣናት አብዝተው ስልክ የሚደውሉ ሰዎች እንደተበራከቱ የኢራን ባለስልጣናት አስታውቀዋል። የትራምፕ ከኢራን ጋር ተደራደርን ጥያቄ ውስጥ ገብቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም በዚሁ ድርድር ጉዳይ ግራ ገብቷቸው ወደ ዋይት ሃውስ ስልክ ደውለዋል። ሙሉ መረጃውን ይዘነዋል። ኤርትራዊው ጀነራል መቀሌ መግባታቸው ተሰምቷል። ኤርትራዊው ጀነራል መቀሌ የገቡት ወታደራዊ ልዑክ አስከትለው ነው። የህወሓት ከፍተኛ ወታደራዊ አዛዥ በተገኙበትም በጥብቅ ተመክሯል። መረጃውን እናደርሳለን። ኢራን በቀጣይ ቀናት የደገስኩት ነገር አለ ስትል ተሰምታለች። የኢራን ወታደራዊ ምንጮች የእስካሁኑን ግጭት ወደ ሌላ አቅጣጫ የሚመራ ዝግጅት እየተደረገ ስለመሆኑ ገልጸዋል። ኢራን እየተዘጋጀውበት ነው ያለችው እቅድ ሲተገበር በግጭቱ ስትራቴጂክ የሆነው ለውጥ ይመጣል ነው ያለችው። ወታደራዊ ተንታኞች ኢራን ያሰበችውን እናውቃለን ብለዋል። ከነዳጅ በላይ ዓለምን በጦርነቱ ጥልፍልፍና ተጽዕኖ ውስጥ ሊከት ስለሚችለው የኢራን ዝግጅት የምንለዋለን። ኩባ ከአሜሪካ ሊመጣ ይችላል ለተባለ ጥቃት መዘጋጀቷን ገለጸች። የኩባ የውጭ ጉዳይ ሚኒስቴር ካርሎስ ፈርናንዴዝ ዲካሲዮ ፕሬዚዳንት ትራምፕ ከኢራን መልስ ኩባ ቀጣይ ናት ማለታቸውን ተከትሎ ኩባ ዝግጁ ናት ሲሉ መልሰዋል። ከ100 በላይ ወታደሮችን አሳፍሮ የተነሳ ወታደራዊ አውሮፕላን በረራ በጀመረ በደቂቃዎች ውስጥ ተከስክሷል። ድንገት በተከሰከሰው ወታደራዊ አውሮፕላን የበርካቶች ሕይወት ማለፉ ተሰምቷል። በበረራው ላይ ከነበሩ ሰዎች ከግማሽ በላይ የሚሆኑት ሕይወታቸው ማለፉም ተረጋግጧል። ይህ አስደንጋጭ ክስተት የጥንቅራችን አካል ነው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያ እና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ዛሬ ኢራን እስራኤልን ደበደበች። የትራምፕ ድርድር አልሰራም። ኦማን፣ ግብጽና ፓኪስታን የኢራንን ባለስልጣናት ለድርድር አጥብቀው እየተማጸኑ መሆኑን አልጀዚራ ከሰዓታት በፊት ባሰራጨው ዘገባው አስታውቋል። ትራምፕ ከሰዓታት በፊት ያስታወቁት ድርድር ግን በኢራን በኩል አድራሻው የማይታወቅ ከማን ጋር እንደተደራደሩም የማናውቀው የሐሰት መረጃ ነው ተብሎ ውድቅ ተደርጓል። እስራኤልም ጥቃቷን በመቀጠል ቴህራንን እንዲሁም ሊባኖስን ደብድባለች። የትራምፕ ተደራደርን ጉዳይ ጥያቄ ውስጥ ገብቷል። ነገሮች በዚህ መልኩ በቀጠሉበት ሁኔታ ድርድር በተባለው ጉዳይ ግራ የተጋቡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለፕሬዚዳንት ትራምፕ ስልክ በመደወል ማብራሪያ የጠየቁ መሆኑን ታውቋል። ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት ከኢራን ጋር በሚስጥር ስንነጋገር ቆይተን በመጨረሻ መግባባት ላይ ደረስን። በእውነቱ ውይይቶቻችን በጥሩ የመግባባት መንፈስ የተከናወኑ ነበሩ። የስልክ ውይይት ነው። በቀጣይ ደግሞ የበለጠ አጠናክረን እንሄድበታለን። በዚህ ውይይት ፍሬያማነት እስራኤልና የመካከለኛው ምስራቅ ሀገራት ይጠቀማሉ ቢሉም የኢራኖች መልስ ሌላ ሆኗል። ትራምፕ አደረግን ስለሚሉት ውይይት የምናውቀው ነገር የለም ያሉት የኢራን ባለስልጣናት በዛሬው ዕለትም የቀድሞ ሚሳኤላቸውን የማስወንጨፍ ሂደታቸውን ዛሬም ቀጥለዋል። በዚሁ የኢራን ጥቃት የእስራኤል ዋና ከተማ ቴል አቪቭ በዛሬው ዕለት ጥቃት የደረሰባት መሆኑን እየወጡ ያሉት ዘገባዎች አመላክተዋል። የኢራን ባለስልጣናት ትራምፕ ከማን ጋር ተነጋገርን እንደሚሉ አልገባንም፣ ኢራንን እየመራን ያለነው እኛንን፣ ከእኛ ጋር አልተነጋገሩም ሲሉ አስታውቀዋል። የኢራን ፓርላማ ቃል አቀባይ በኤክስ ገጻቸው እንደዚሁም የኢራን የውጭ ጉዳይ ሚኒስትር መስሪያ ቤት በድረገጹ መረጃው ሐሰት ነው በማለት አከታትለውና ጠበቅ አድርገው ያስተባበሉበት ሁኔታ ታይቷል። ይልቁንም ሰላም ወረደ በማለት እየወደቀ ያለውን ስቶክ ማርኬትን ለማነቃቃት እንደዚሁም የነዳጅ ዋጋን ለማውረድ የሚደረግ ሩጫ ነው ሲሉም የኢራን ባለስልጣናት የትራምፕን እየተነጋገርንና እየተግባባን የሚለውን መግለጫና መረጃ አጣጥለውታል። የኢራን መንግስትና ባለስልጣናት ሐሰት በማለት ማጣጣላቸውን ተከትሎም ትራምፕ የተነጋገሩት ከማን ጋር ነው የሚል ጥያቄ ቢቀርብላቸውም ተነጋገርኩ ያሉትን ሰው ስም መግለጽ አልፈለጉም።
ባጭሩ መናገር የምፈልገው መደራደር የፈለጉት እነሱ ናቸው፣ እኔ ስልክ አልደወልኩም፣ የደወሉትም እነሱ ናቸው፣ መነጋገር ፈልገዋል ሲሉም ትራምፕ በትላንትናው ዕለት ሲናገሩ ተደምጠዋል። ትራምፕ ከቀናት በፊት ባለቀ ጦርነት ለምንድን ነው የምንደራደረው? በዚህ ላይ ተከታታይነት ያላቸውን መሪዎቻቸውን እየደጋገምን ስላስወገድናቸው ድርድር ሲደረግ ቢባል ከማን ጋር ነው የምንነጋገረው ሲሉ የተናገሩ መሆኑ የሚታወስ ነው። ይህን የቀደመውን ቃላቸውን የሰሙ ሰዎች ትራምፕ አሁን ደግሞ የምን ድርድር ነው የሚሉት ብለው ቢጠይቁም ምላሽ አልተገኘም። በዚህ ትራምፕ ለቀናት አድርገነዋል ባሉት የመጋረጃ ጀርባ ንግግር ላይ እስራኤል አልነበረችበትም ተብሏል። ከዚሁ ጋር በተያያዘም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፕሬዝዳንት ዶናልድ ትራምፕ ስልክ በመደወል ጥያቄ ያቀረቡ መሆኑን ዘገባዎች አመላክተዋል። ትራምፕ በትላንቱ መግለጫቸው እስራኤል በውይይቱ ላይ አልነበረችም፣ በአካባቢው ሰላም ቢወርድ እስራኤልም ተጠቃሚ ናት፣ እንነግራቸዋለን ሲሉም ያስታወቁበት ሁኔታ ታይቷል። የኔታንያሁም የዋይት ሃውስ ስልክ የተከተለው ከዚያ በኋላ ነበር። ትራምፕ ያን መግለጫ እየሰጡ በነበረበት ሰዓት እስራኤል በኢራን ላይ ጥቃትን እየፈጸመች ነበር። በዛሬው ዕለት ደግሞ የኢራን ሚሳይሎች የእስራኤል ዋና ከተማ ቴል አቪቭን አናውጠዋል። ታይምስ ኦፍ እስራኤል ባሰራጨው መረጃ እንዳመለከተው ከሆነ ኢራን በዚሁ ጥቃት ኢላማ ያደረገችው ማዕከላዊ ቴል አቪቭን ነው። እስካሁን ባለው ሁኔታ በዚሁ የኢራን የእስራኤል የሚሳይል ጥቃት 6 ሰዎች ክፉኛ ቆስለዋል፣ ህንፃዎች ፈራርሰዋል፣ ፓርክ የተደረጉ ተሽከርካሪዎችም ከፍተኛ ጉዳትን አስተናግደዋል። ኢራን በዛሬው የቴል አቪቭ ጥቃቷ በዓለም አቀፍ ደረጃ የተከለከለውን የክላስተር ተቀጣጣይ ቦምብ ጭምር ተጠቅማለችም ተብሏል። ኢራን ከዚህ ባለፈም ሌሊቱን እንደ ሳውዲና ኩዌት ያሉ ሀገራትን በድሮኖቿ ስታስጨንቅ እንዳደረች ዘገባዎች እያመለከቱ ይገኛሉ። ጦርነቱ ከሳምንታት በፊት አንድ ተብሎ ሲጀመር በአሜሪካና እስራኤል የመጨረሻ ግብ ተብሎ የተቀመጠው የኢራንን መንግስት ማስወገድ፣ የኢራንን ሚሳይሎች ማውደም፣ እንደዚሁም ዳግም ወደ ኒውክሌር ግንባታ ዘወር እንዳትል ማድረግ የሚሉ ነበሩ። ከተቀመጡት ግቦች አንጻር የትኞቹ ተሳኩ የሚለው ጉዳይ ሲነሳ የጦርነቱን ውጤት አጠያቂ የሚያደርግ ሆኖ ታይቷል። እስራኤልም ሆነች አሜሪካ የኢራን መሪዎችን አድኖ በማስወገድ የሀገሪቱን መንግስት የመፈረካከስ ሙከራዎችን አድርገዋል። ሆኖም የኢራን መንግስት ዛሬም እንደቀጠለ ነው። በሌላ መልኩ የኢራን ሚሳይሎች ድቅቅ አድርገን እናወድማለን የሚል ይፋ የሆነ መዳረሻ ግብም ተቀምጦ ነበር። ሆኖም ኢራን ዛሬም እየተኮሰች ትገኛለች። በዚህ አቅጣጫ የተቀመጠውም ግብ ቢሆን በውጤት የተደመደመ ሆኖ አይታይም። ኢራንን ዳግም ኒውክሌር እንዳትሰራ እናደርጋታለን የሚለው ጉዳይ የኒውክሌር ሳይንቲስቶቿን በማደንና በማስወገድ እንደዚሁም የሀገሪቱን የኒውክሌር መሰረተ ልማቶች በማውደም ሲካሄድ የቆየ የጦርነት ሂደት ሲሆን በዚህ አቅጣጫ ምን ያህል ውጤት ተገኘ የሚለውም ጉዳይ ግልጽ አይደለም። ከተቀመጡት የጦርነት ግቦች አንጻር እስራኤል የልቧ የደረሰ አይመስልም። ነገሮች እንደውም ጦርነቱ ከመነሳቱ በፊት ከተቀመጡት ግቦች በመውጣት ኢራን ዘጋች የተባለውን የሆርሙዝ ሰርጥ ማስከፈት ላይ ትኩረታቸውን ያደረጉ ሆነው ታይተዋል። ከዚህ አንጻር ያሉትን ሁኔታዎች የገመገሙ ተንታኞች ኢራን ተሳክቶላታል እያሉ ይገኛሉ። ትራምፕ ከወራት በፊት እስራኤልና ኢራን ለ12 ቀናት ከተዋጉ በኋላ በእሳቸው የቃል ትዕዛዝ ጦርነቱ እንዲቆም ያደረጉ መሆኑ የሚታወስ ነው። አሁንም ቢሆን ያንኑ መልሶ መድገም የፈለጉ ይመስላል። ይሁንና በኢራንም ሆነ በእስራኤል በኩል ይህ ፍላጎት ያለውን አይታይም። አሁን እየወጡ ያሉት መረጃዎች የሚያሳዩት የእስራኤል አየር ኃይል ብቻ ሳይሆን የአሜሪካ አየር ኃይል በኢራን የሚያካሄደውን ድብደባ አስፍቶ የቀጠለ መሆኑን ነው። በቀጣይ መረጃ የኤርትራና ህወሓት ጀነራሎች በሚስጥር መክረዋል። አፍሪካን ኢንተለጀንስ ኤርትራዊው ጀነራል መቀሌ መግባታቸው ተሰምቷል። ኤርትራዊው ጀነራል መቀሌ የገቡት ወታደራዊ ልዑክ አስከትለው ነው። የህወሓት ከፍተኛ ወታደራዊ አዛዥ በተገኙበትም በጥብቅ ተመክሯል። የኤርትራ ወታደራዊ ልዑካን መቀሌ መግባታቸውን አፍሪካ ኢንተለጀንስ አዲስ ባስነበበው ዘገባው አመላክቷል። ይህ የወታደራዊ ኃይሉ ድንገተኛ ጉዞ በኢትዮጵያና ኤርትራ የተፈጠረውን ውጥረት ተከትሎ መሆኑንም ዘገባው ጠቁሟል። ምክክሩ በየካቲት ወር ላይ መካሄዱን የገለጸው ዘገባው በትግራይ በኩል ከፍተኛ አዛዥ መገኘታቸውን አመልክቷል። ባለፈው የካቲት ወር የመጨረሻ ቀናት የኤርትራ ከፍተኛ ወታደራዊ መኮንኖች መቀሌ መግባታቸውን የገለጸው ዘገባው በጀነራል ኢዮብ ፍስሐ የተመራና ሌሎች ከፍተኛ ወታደራዊ መኮንኖችን ያካተተ ልዑካን ቡድን በትግራይ ክልል ርዕሰ መዲና መቀሌ መገኘቱን አብራርቷል። ልዑኩ መቀሌ ከተማ ከመግባቱን ባለፈ ከክልሉ የሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳን ማንጁስ ጋር ውይይት ማድረጋቸውን የተገለጸው ይህ የኤርትራ ወታደራዊ መኮንኖች ጉብኝትን ያመለከተ መረጃ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ እየገለጸ ባለበት ነው። ከኢትዮጵያ በኩል ኤርትራ ላይ ብርቱ ክሶችን ያቀረቡ ተከታታይ መግለጫዎችም ሲወጡ ቆይተዋል። የኢትዮጵያ መንግስት በየካቲት መጀመሪያ ላይ የኤርትራ መንግስት በጻፈው ደብዳቤ የኤርትራ ሰራዊት ቀደም ሲል ከነበረበት የድንበር ይዞታ አልፎ ወደ ኢትዮጵያ ግዛት የበለጠ ዘልቆ በመግባት ወረራ ፈጽመዋል ሲል መክሰሱ የሚታወስ ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ ሰራዊቷን በአስቸኳይ እንድታስወጣም ጠይቀዋል። የኢትዮጵያ መንግስት ኤርትራ በሀገሪቱ ሰሜናዊ ምዕራብ ድንበር አካባቢ ለሚንቀሳቀሱ ታጣቂ ቡድኖች የገንዘብ የማቴሪያልና የፖለቲካ ድጋፍ በማድረግ ኢትዮጵያን ለማዳከም እየሰራች ነው ሲል ወቅሷል። የፌዴራል ፖሊስ በወልዲያ መስመር 57000 የጥይት መለዋወጫዎችን የያዘ ተሽከርካሪ መያዙን ገልጾ መሳሪያው ከኤርትራ ተልዕኮ ለታጣቂዎች ሊደርስ የነበረ ነው ሲል
እጅ ከፍንጅ ይዣለሁ የሚል ክስም ማቅረቡ የሚታወስ ነው። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት በሰጡት ቃለ ምልልስ የህወሓት አመራርን የጦርነት ዝግጅት እያደረገ እንደሆነ በመግለጽ ከሰው ይህንንም ከኤርትራ ጋር ማያያዛቸው አይዘነጋም። ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም ሲሉ ጠቅላይ ሚኒስትሩ ከሰዋል። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም። ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ነው ብዬ ነው ማምነው ሲሉ ጠቅላይ ሚኒስትር አብይ ማስጠንቀቂያ ያዘል መልእክት መስጠታቸው ይታወቃል። በፕሬዝዳንት ኢሳያስ አፈወርቅ የሚመራው የኤርትራ አስተዳደር በበኩሉ የቀረቡበትን ክሶች በሙሉ ሐሰተኛና የተፈበረኩ ሲሉ ውድቅ አድርጓል። የኤርትራ ማስታወቂያ ሚኒስቴር የሚቀርቡበት የኢትዮጵያ መንግስት ወደ ቀይ ባህር ለመድረስ ለሚያደርገው እንቅስቃሴና ለወረራ ዝግጅት እንደ ምክንያት እንደሚጠቀምበት የፈጠራ ድራማ ነው ሲል ክሱን አይቀበለውም። በቀጣይ ርዕስ በቀጣይ ቀናት ሰርፕራይዝ አለኝ። ኢራን የገልፍ ሀገሮች በግልጽ ጦርነቱን ሊቀላቀሉ ነው። ኢራን በቀጣይ ቀናት የደገስኩት ነገር አለ ስትል ተሰምታለች። የኢራን ወታደራዊ ምንጮች የእስካሁን ግጭት ወደ ሌላ አቅጣጫ የሚመራ ዝግጅት እየተደረገ ስለመሆኑ ገልጸዋል። ኢራን እየተዘጋጀበት ነው ያለችው እቅድ ሲተገበር በግጭቱ ስትራቴጂክ የሆነው ለውጥ ይመጣል ነው ያለችው። የጦርነቱን አቅጣጫ ይቀይራል የተባለው ስትራቴጂ ግን ምን እንደሆነ አልተገለጸም። የኢራኑ ታስኒም የዜና ምንጭ የወታደራዊ ምንጮችን ጠቅሶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ላይ ወታደራዊ ዘመቻ ውጤት አልባ መሆኑን ተረድተዋል፣ ከዚህ ዘመቻ የሚወጣበትን አማራጭ እየፈለገ ነው ሲል ገልጿል። ትራምፕ የተተኳሽ እጥረት በጦርነቱ እንዳለባቸው ያውቃሉ። የሆርሙዝ ሰርጥን ለማስከፈት የሚያስችል አቅም አሁን በአሜሪካ እጅ የለም ሲል የወታደራዊ ምንጩ ተናግሯል። ኢራን ግን አሁን ለቀጣይ ቀናት አዲስ ዘመቻ እየተሰናዳች ነው፣ ጨዋታ ቀያሪ የሆነውን እቅድ ትመለከቱታላችሁ ብሏል። ትራምፕ ማህበራዊ ሚዲያው ላይ ከመዝመት ጦርነቱ ላይ ቢያተኩሩ ሲልም ወታደራዊ ምንጩ ትራምፕ ላይ ቀልዷል። ኢራን በተጨባጭ ምን አስባ እንደሆነ ባይገለጽም ጦርነቱን ወደ ኢኮኖሚያዊ ጫና የቀየረችው ቴህራን ነገሮችን ለማባባስ ማድረግ የምትችላቸው ተጨማሪ ነገሮች መኖራቸውን ተንታኞች ይናገራሉ። የዓለማችን 97 በመቶ አህጉር አቋራጭ የኢንተርኔት የባህር ስር ገመድ የሚገኘው በቀይ ባህርና በሆርሙዝ ሰርጥ መሆኑን ተንታኞች በማንሳት ኢራን በአነስተኛ ሰርጓጅ መርከቦች ይህን መስመር የመቁረጥና ዓለምን ከኢንተርኔት ውጭ የማድረግ አቅም እንዳላት ይተነብያሉ። በቀይ ባህር ስር አድርጎ በሆርሙዝ ሰርጥ ውስጥ የሚያልፉ 17 የኢንተርኔት መስመሮች ሲኖሩ እነዚህ ለአውሮፓ፣ እስያና አፍሪካ ዳታ የሚያገናኙ ስለመሆናቸው መረጃ ያመለክታል። እንዲሁም መስመሮቹ ኤምሬትና ሳውዲ አረቢያ ላይ ያሉ አርቲፊሻል ኢንተለጀንስ የዳታ ማዕከላትን ከዓለም የሚያገናኙ ሲሆን ጉግል፣ ማይክሮሶፍት እና አማዞን እነዚህን መስመሮች ከሚጠቀሙት ዋነኞቹ ናቸው። ኢራን መጠናቸው እጅግ አነስተኛ የሆኑ ሚጅት የሚሰኙ ወደ 11 የሚቆጠሩ ሰርጓጅ መርከቦች ያሏት ሲሆን ባህር ውስጥ ጠልቀው ለአጭር ዘመቻ የሚያገለግሉ ሲሆን እንደ ትልልቆቹ ሰርጓጅ መርከቦች የመታየትና ኢላማ የመደረግ ዕድላቸው በእጅጉ አነስተኛ የሆነ እንደሆነ ይነገራል። ኢራን እነዚህን በመጠቀም በሆርሙዝ ሰርጥ ተጨማሪ ፈንጆችን መቅበር እንዲሁም በተመረጠ ሁኔታ ኢንተርኔት ኬብልን የመቁረጥ አቅሙ እንዳላት ተንታኞች ይናገራሉ። ምናልባትም በቀጣይ ቀናት ጨዋታ ቀያሪን የተባለለት እቅድ ይህንን ዓለምና አሜሪካ ላይ ከፍተኛ ተጽዕኖ የሚያሳርፍ መስመር ላይ ችግር መፍጠር ሊሆን እንደሚችል ተገምቷል። በተያዘ መረጃ ከሰሞኑ ኢራን በገልፍ ሀገሮች የኤነርጂ ተቋማትን ለመምታት ማስጠንቀቋ ይታወሳል። ይህን ተከትሎ እስካሁን ከመከላከልና የአየር ግዛታቸውን ለአሜሪካና እስራኤል ዘመቻ ክፍት ከማድረግ ውጪ ኢራንን በቀጥታ ከመውጋት የተቆጠቡ ሀገራት ጦርነቱን ሊቀላቀሉ እንደሚችሉ የዎል ስትሪት ዘገባ አመልክቷል። እንደ ሳውዲና ኤምሬት ያሉ የገልፍ ሀገራት የአሜሪካና እስራኤል የኢራን ጦርነት በይፋ ለመቀላቀል ስለመወሰናቸው ነው ዘገባው ያመለከተው። ሳውዲና ኤምሬት ከሰሞኑ የኢራንን ዲፕሎማቶች ማባረራቸው ይታወሳል። ጠንካራ የዲፕሎማቲክ መልሱ ወደ ጦር መልስ ሊቀየር እንደሚችል ነው የተነገረው። ሳውዲና ኤምሬትን ለዚህ ውሳኔ የገፋው ኢራን ለእስራኤል ጥቃት መልስ በዓለም ትልቁን የኳታር የጋዝ ክምችትና ጋዝ ማውጫ ተቋም መምታቷ ስለመሆኑ ተጠቁሟል። ኤምሬትና ሳውዲ ነግበኔ ያሉ ይመስላሉ። ሳውዲ አሁን ላይ ለአሜሪካ ጦር ሁሉንም የሀገሪቷን ቁልፍ የአየር ማረፊያዎች ለዘመቻው እንዲጠቀሙ ክፍት ያደረገች ሲሆን ኤምሬት ከኢራን ጋር የሚገናኙ የፋይናንስ ተቋማት እንዲሁም የንግድ ኔትወርኮች ላይ በሀገሯ እርምጃ መውሰድ ጀምራለች። በቀጣይ ሀገራቱ ራሳቸው ኢራን ላይ በቀጥታ የወታደራዊ ዘመቻ ለመክፈት ስለማቀዳቸው ነው ዘገባው ያመለከተው። በተያዘ መረጃ የኢራኑ ጦርነት ወደ ጎን የበለጠ እንዳይስፋፋ ለማድረግ ሳውዲ የሁቲ ቡድን በተመለከተ ከፍተኛ የዲፕሎማሲ እንቅስቃሴ ውስጥ መግባቷ ተነግሯል። ሁቲ ኢራንን ወክሎ እስራኤልን ከማጥቃት እንዲመለስ ሳውዲ ጥረት ላይ መሆኗን ሳውዲ ጦርነቱ የየመኑ ሁቲን እጅ ይዛለች ሲል ዎል ስትሪት ጆርናል ነው የዘገበው። ሳውዲ ያላትን የዲፕሎማሲ አቅም በሙሉ ወደ የመን ማነጣጠሯ ሲነገር አሜሪካና እስራኤል ሁቲን ከማነሳሳት ለመቆጠብ እንዲስማሙም ለማድረግ ለሳውዲ እንደተሳካላት ነው የተዘገበው። ሁቲ በቀይ ባህር ያለው የማጥቃት አቅም በሆርሙዝ ሰርጥን መዘጋት ዓለም በነዳጅ እጥረት የገባበት ቅርቃር ላይ ሌላ ችግር የሚጨምር ነው። ሳውዲ በሆርሙዝ ሰርጥ ምትክ በከፊል ቀይ ባህርን ለነዳጅ ምርቷ መውጫ አማራጭ እየተጠቀመች መሆኑ ይታወቃል። ሁቲ በጋዛ ጦርነት ሰሞን እንዳደረገው በቀይ ባህር መርከቦችን የሚያስተጓጉል ከሆነ በቅርብ ያለችውን ግብፅም ወደ ግጭቱ ልትገባ እንደምትችል ከሳውዲ ስጋት መኖሩ ተነግሯል።
ወደ ቀጣይ መረጃ አለፍን። ከኢራን ቀጥሎ ናት የተባለችው ኩባ ዝግጁ ነኝ አለች። ኩባ ከአሜሪካ ሊመጣ ይችላል ለተባለ ጥቃት መዘጋጀቷን ገለጸች። የኩባ ውጭ ጉዳይ ሚኒስቴር ካርሎስ ፈርናንዴዝ ዲ ካሲዮ ፕሬዝዳንት ትራምፕ ከኢራን መልስ ኩባ ቀጣይ ናት ማለታቸውን ተከትሎ ኩባ ዝግጁ ናት ሲሉ መልሰዋል። የኢራኑ ጦርነት በራሱ በኩባ ኢኮኖሚ ላይ ከባድ ጥላ እያጠላ መሆኑን ያነሱት ሚኒስቴሩ አሜሪካ ወደ ሃቫና ከዞረች ብለን ተዘጋጅተናል ብለዋል። ኩባ በዚህ ወር ከዋሽንግተን ጋር ያለውን ውጥረት ለማብረድ የዲፕሎማቲክ መስመሮችን ከፍታ የነበረ ሲሆን ትራምፕ ኩባን በሆነ መልኩ ቀጣይ ናት ማለታቸውን ተከትሎ ለሚመጣው ዝግጁ መሆኗን ገልጻለች። ትራምፕ ኩባ ላይ የፈለገውን ማድረግ እንደሚችል መናገሩ ብዙሃኑን የሀገሪቱን ዜጋ አስቆጥቷል ነው የተባለው። የኩባ ውጭ ጉዳይ ሚኒስቴር ካርሎስ ፈርናንዴዝ ዲ ካሲዮ ከኤንቢሲ ሚዲያ ጋር ባሳለፍነው እሁድ ባደረጉት ቆይታ ኩባ ለአሜሪካ ወረራ በታሪኳ ሁሌ ስትዘጋጅ የኖረች ሀገር ናት ብለዋል። ከዋሽንግተን ጦር ከተሰበቀብን ሙሉ ሀገሩን ለማንቀሳቀስ ዝግጁ ነን ሲሉም አክለዋል። ትራምፕ ኩባን ይወጋል ብለው እንደማይገምቱ የገለጹት ሚኒስትሩ የዋህ ግን አይደለንም፣ ተዘጋጅተናል ብለዋል። የትራምፕ ወረራ ምንም አይነት ምክንያት ሊኖረው አይችልም ሲሉም ተከራክረዋል። አሁን ላይ በተከፈተው የዲፕሎማቲክ ቻናል መሰረት ሃቫና ከአሜሪካ ጋር ያለውን የንግድ ግንኙነት ለማደስና የፖሊሲ ለውጦችን ለማድረግ መወሰኗን የገለጹት ሚኒስትሩ መንግስት የሚያስቀይር ዓላማ ዋሽንግተን ሊኖራት አይችልም ብለዋል። ባሳለፍነው ሳምንት የአሜሪካ ጦር ኩባ ላይ ያጠነጠነ ዘመቻ ያደረገ ሲሆን ይሄ ዘመቻ በኩባ 11 ሚሊዮን ህዝብ ጨለማ ውስጥ እንዲሰነብት ማድረጉ ይታወሳል። ኩባ ከቬኔዙዌላው ፕሬዝዳንት ማዱሮ መውደቅ በኋላ የነዳጅና የኃይል ከፍተኛ እጥረትም አጋጥሟታል። የአሜሪካ ጦር ወደ ኩባ የሚሄዱ የነዳጅ ጫኝ መርከቦችን ማገዱና ወደ ሀገሪቷ ነዳጅ እንዳይደርስ ማድረጉ ይታወሳል። ትራምፕ ኩባ ከቻይናና ሩሲያ እንዲሁም ከኢራን ጋር ያላትን ግንኙነት ሲተቹ ይሰማሉ። ሃቫና የትራምፕን ወታደራዊ ጫና ዓለም አቀፍ ሕግን የጣሰ ስትል አውግዛለች። በቀጣይ መረጃ ወታደሮችን አሳፍሮ የተከሰከሰው አውሮፕላን። ከመቶ በላይ ወታደሮችን አሳፍሮ የተነሳ ወታደራዊ አውሮፕላን በረራ በጀመረ በደቂቃዎች ውስጥ ተከስክሷል። ድንገት በተከሰከሰው ወታደራዊ አውሮፕላን የበርካቶች ሕይወት ማለፉ ተሰምቷል። በበረራው ላይ ከነበሩት ሰዎች ከግማሽ በላይ የሚሆኑት ሕይወታቸው ማለፉም ተረጋግጧል። የኮሎምቢያ ጦር አውሮፕላን በሀገሪቱ ደቡባዊ ክፍል በረራ ማድረግ በጀመረ በተወሰነ ደቂቃ ውስጥ ባጋጠመው አደጋ ተከስክሶ ቢያንስ 66 ሰዎች መሞታቸውን ባለስልጣናት አረጋግጠዋል። በአደጋው ከሟቾቹ በተጨማሪ በርካቶች መቁሰላቸውም ተነግሯል። የኮሎምቢያ አየር ኃይል አዛዥ ካርሎስ ፈርናንዶ ሲልቫ ሩኤዳ እንደተናገሩት የጦር አውሮፕላኑ 114 የሰራዊት አባላትንና 11 የበረራ አስተናጋጆችን አሳፍሮ ነበር። አሜሪካ ሰራሹ ሲ-130 ሄርኩለስ የተሰኘው አውሮፕላን ወታደሮችን ለማጓጓዝ የሚያገለግል ሲሆን አደጋ የደረሰበት ፑቱማዮ ግዛት ውስጥ ፑዌርቶ ሉጌዛሞ በተባለ ስፍራ ነው። አደጋ የደረሰበት ሄርኩለስ ሲ-130 የተሰኘው አውሮፕላን ከፈረንጆቹ 1950ዎቹ ጀምሮ አገልግሎት ሲሰጥ የነበረ ሲሆን ኮሎምቢያ ለረጅም ዓመታት እየተጠቀመችበት ትገኛለች። ወደ አካባቢው የተላኩ የአደጋ ጊዜ ሰራተኞች በሕይወት የተረፉ ሰዎችን ከአውሮፕላኑ ስብርባሪ ውስጥ ሲፈልጉ ታይተዋል። የአደጋው መንስኤ ገና በመጣራት ላይ ነው። አደጋውን ተከትሎ የኮሎምቢያ መከላከያ ሚኒስትር ፔድሮ ሳንቼዝ የጦር አውሮፕላኑ ሰራዊታችንን ለማጓጓዝ ከፑዌርቶ ሉጌዛሞ ሲነሳ አሰቃቂ አደጋ አጋጥሞታል ብለዋል። ከጎረቤት ሀገር ፔሩ አቅራቢያ የደረሰውን ይህን አደጋ በእጅጉ የሚያሳዝን ብለውታል መከላከያ ሚኒስትሩ። አደጋው በተከሰተበት ወቅት የአካባቢው ማህበረሰብ ያሳየው ርብርብ ከፍተኛ አድናቆትን አትርፏል። የዓይን እማኞችና በማህበራዊ ሚዲያ የተሰራጩ የቪዲዮ ምስሎች እንደሚያሳዩት ነዋሪዎች የቆሰሉትን ወታደሮች በሞተር ሳይክል ጭነው ወደ ሕክምና ስፍራ ሲያደርሱ፣ ሌሎች ደግሞ በአካባቢው የተነሳውን እሳት ለማጥፋት ከፍተኛ ጥረት ሲያደርጉ ታይተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።